President of the United States. The office of President of the United States. ጥር 20 ቀን 2025 ዶናልድ ትራምፕ በኬፒታል ሂል ላይ ቆመው ቃለ መሃላ ሲፈጽሙ ለዓለም የገቡት ቃል ሰላም አሰፍናለሁ፣ ጦርነቶችን አቆማለሁ የሚል ነበር። ነገር ግን ታሪክ ሌላ መዝገብ አዘጋጅቶላቸዋል። ከ4 ወራት በኋላ በግንቦት ወር አጋማሽ ላይ የመካከለኛው ምስራቅ ሰማይ በጥቁር ጭስ ተሸፈነ። ትራምፕ አጭር የቀዶ ጥገና ያህል ንጹህና የማይደገም ያሉበት የኢራን ዘመቻ ተጀመረ። ዓለም እስትንፋሷን ውጣ ተከታተለቻቸው። በመጀመሪያው ቀን ብቻ ሰበር ዜናዎች ዓለምን አጥለቀለቁ። አያቱላ አልካሚኒ ተገደሉ። Tonight, Donald Trump says Iran's supreme leader is dead. Ayatollah has been killed. As Iran's supreme leader, Ayatollah Ali Khamenei, has been killed. የኢራን የባህር ኃይል ወደመ የሚሉ ብዙዎች ጦርነት በሳምንት ውስጥ የሚያበቃ መስሏቸው ነበር። ነገር ግን ዛሬ ከወራት በኋላ ጦርነቱ አላበቃም። ይልቁንም ምድርን እያናወጠ የነዳጅ ዋጋን ወደ ሰማይ እያናረ ዓለምን ወደማይታወቅ ትርምስ ውስጥ እየገፋ ይገኛል። ቴህራን ለምን አልወደቀችም? ለምንድነው ልዕለ ኃያሉ አሜሪካ በዚህ ጥልቅ አዘቅት ውስጥ የተዘፈቀችው? ዛሬ የዚህ ድራማዊ ጦርነት ስውር ገጽታዎች በዝርዝር እንፈትሻለን። አብራችሁን ቆዩ። ዘመቻው የጀመረው በዓለማችን እጅግ በረቀቀው የሳይበር ጥቃቶች ነበር። በአንድ ሰከንድ ውስጥ የኢራን የኤሌክትሪክ ኃይል የመገናኛ መስመሮችና ወታደራዊ ራዳሮች ጨልጨል ብለው ጠፉ። አሜሪካና እስራኤል ኦፕሬሽን አይረን ፋስት በሚል ስያሜ የጀመሩት ጥቃት በመጀመሪያው ሰዓት ብቻ 500 የሚደርሱ ኢላሞች መታ። የአሜሪካ የባህር ኃይል በሆርሙዝ ወሽመጥ ላይ የነበሩ የኢራን ፈጣን ጀልባዎችና የባህር ሰርጓጅ መርከቦች በደቂቃ ውስጥ አመድ ያደረጋቸው። ትራምፕ ከዋይት ሃውስ ሆነው ኢራን እንደ ካርድ ቤት ትነዳለች የሚል መግለጫ ሰጡ። በቴህራን ጎዳናዎች ድንጋጤ ነገዘ። ህዝቡ መሪያቸው የት እንዳለ አጣ። ነገር ግን ትራምፕ የረሱት አንድ ትልቅ ሐቅ ነበር። ኢራን ላለፉት 4 ዓመታት ስትዘጋጅ የኖረች ለዚህ ቀን ነበር። የኢራን ወታደራዊ መዋቅር እንደ ሸረሪት ድር የተሳሰረ እንጂ በአንድ ማዕከል ብቻ የሚመራ አልነበረም። የመጀመሪያው ድል የቅዠት መጀመሪያ እንጂ የፍጻሜው መጀመሪያ አልነበረም። አሜሪካ የገጠማት እንደ አፍጋኒስታን ወይንም ኢራቅ ያለ ሜዳማ መሬት አይደለም። ኢራን ተራራማ ሀገር ናት። ይባስ ብሎ ደግሞ የኢራን መከላከያ ትልቅ ሚስጥር የሚሳኤል ከተሞች ሚሳኤል ሲቲ ናቸው። እነዚህ ከተሞች ከምድር ስር እስከ 500 ሜትር ጥልቀት ያላቸው በመቶዎች የሚቆጠሩ ኪሎ ሜትሮች የሚረዝም ዋሻ ናቸው። አሜሪካ በቢሊዮን ዶላር የሚቆጠር ባንከር ባስተር ቦምቦች ብታዘንብም እነዚህ በተፈጥሮ ድንጋይና በኮንክሪት የተመሸጉ ዋሻዎች ማፍረስ አልቻለችም። ከአንድ ዋሻ ስትመታ በሌላኛው በኩል ድሮንና ሚሳኤሎች ይወነጨፋሉ። የድብብቆሽ የአሜሪካ ጦር ክፉኛ አሳለው። 90 ሚሊዮን ሕዝብ ያላት በጥልቅ ርዕዮተ ዓለም የተገነባች ሀገር ናት። ትራምፕ የገመቱት ህዝባዊ አመጽ አልተሳካም። ይልቁንም የሲቪል ሰለቦች መጨመር ህዝቡ ከመንግስት ጎን እንዲቆም አደረገው። ከውጭ ወረራ ይልቅ የውስጥ ጭቆና ይሻላል የሚል ስሜት በቴህራን ጎዳኖች ነገሰ። ጦርነቱ ደም አፋሳሽ እየሆነ ሲመጣ የዓለም የዜና አውታሮች ትኩረቱን ከጦርነት ይልቅ ወደ ንጹሃን ሰለቦች ዞረ። በሚናባ በተባለች የኢራን ከተማ በተፈጸመ የአየር ጥቃት 160 ሰዎች በአንድ ጀንበር አለቁ። ከነዚህ ውስጥ 80ዎቹ ሕፃናት መሆናቸው ሲታወቅ ዓለም በድንጋጤ ተዋጠ። የተባበሩት መንግስታት ከፍተኛ ኮሚሽነር ባወጡት መረጃ መሰረት 3.2 ሚሊዮን ሰዎች ከቤታቸው ተፈናቅሏል። በደቡብ ሊባኖስ ብቻ 800,000 ሰዎች በእስራኤል ማስጠንቀቂያ መልእክት ተሰደዋል። ፔቲ አግስቲና የፔንታጎን መሪዎች የጦርነት ውጤት ነው ቢሉም የዓለም ህዝብ ግን ሊቀበሉ አልቻለም። በለንደን በፓሪስና በቶኪዮ ጎዳናዎች ላይ ትራምፕ ጦርነት ይቁም የሚል ትልልቅ ሰልፎች ተቀጣጠሉ። አሜሪካ በሞራል የበላይነት እያጣች መጣች። ኢራን ደግሞ ይህንን የዓለም ቁጣ እንደ ጋሻ መጠቀም ጀመረች። ኢራን ወታደራዊ አቅም ቢዳከምም የዓለም ኢኮኖሚ አንቆ የሚይዝ አቅም አላት። የዓለም 20% ነዳጅ የሚያልፍበት የሆርሙዝ ወሽመጥ ተዘጋ። ኢራን እኛ ነዳጅ ካልሸጠን ዓለምም ነዳጅ አታገኝም የሚል መርህ መከተል ጀመረች። ውጤቱ ፈጣን ነበር። ትራምፕ ነዳጅ አረክሳለሁ ቢሉም ዛሬ በአሜሪካ ማዕድኖች ዋጋ በ3 እጥፍ ጨምሯል። በታይላንድ ኤሌክትሪክ ተገደበ። በፊሊፒንስ የሥራ ቀናት ቀንሰው ሰዎች በቤታቸው እንዲቆዩ ተገደደ። በማይናባር መኪኖች
ተራ በተራ እንዲንቀሳቀሱም ትዕዛዝ ወጣ። የዓለም የጉዞ ማዕከል የሆነው የዱባይ አውሮፕላን ማረፊያ በኢራን አጥፍቶ ጠፊ ድሮኖች ተመታ። በቀን ሩብ ሚሊዮን መንገደኞች ያስተናገደ የነበረው ማዕከል ዛሬ ጭር ብሏል። ቱሪዝም ሞቷል፣ ንግድም ቆሟል። ዓለም በኢኮኖሚ ድቀት ውስጥ መውደቋ ጀመረች። በዚህ ትርምስ ውስጥ አሸናፊዎቹ እነማን ናቸው? ሩሲያ በኢራን መጎዳት ብታዝንም በኢኮኖሚያ ግን ከፍተኛ ተጠቃሚ ሆናለች። የነዳጅ ዋጋ መናር ለቭላዲሚር ፑቲን የገንዘብ ምንጭ ሆኖላቸዋል። ይሄ የገንዘብ በቀጥታ ወደ ዩክሬን ግንባር እየፈሰሰ ነው። አሜሪካ በአንድ በኩል ኢራንን ስትወጋ፣ በሌላ በኩል ሳታስበው ለሩሲያ ጦርነት በጀት እየሰጠች ይገኛል። ቻይና በበኩሏ የሰላም አስከባሪ መስላ ብቅ ብላለች። የኢራን የቅርብ ወዳጅ ብትሆንም በነዳጅ ውድነት ክፉኛ ተመታለች። አሁንም ብሪታንያና ሌሎች ሀገሮች በአሜሪካ አጋርነትና በገዛ ሕዝባቸው ቁጣ መካከል ተወጥሯል። የምዕራባውያን አንድነት እየተሸረሸረ እየመጣ ይገኛል። ዛሬ ዓለም የምትገኝበት ሁኔታ እጅግ አሳሳቢ ነው። አሜሪካ ከመካከለኛው ምስራቅ እግሬን አወጣለሁ ብላ ብትምልም አሁን በድጋሚ ወደማይወጣበት አዘቅት ውስጥ ገብታለች። የኢራን መንግስት አልወደቀም፣ ይልቁንም ይበልጥ ጽንፈኛ ወደ ሆነ አቋም ተሸጋግሯል። ኢራን ላይ የሚካሄደው የአሜሪካና የእስራኤል ዘመቻ ከተጀመረ በኋላ ከፍተኛ መጠን ያለው ነዳጅ የሚተላለፍበት የሆርሙዝ ወሽመጥ መዘጋት የጦርነቱን ተጽዕኖ በመላው ዓለም እንዲሰማ አድርጓል። ለፕሬዝዳንት ትራምፕ ዋነኛ ራስ ምታት እየሆነ የቀጠለው የባህር መተላለፊያው መስመር ጉዳይ ነው። አጋር አገራት ሆርሙዝ በመጠበቅ እንዲያግዟቸው ቢጠይቁም ሰሚ ሳያገኙ ቀርቷል። ትራምፕ መርከቦች በሆርሙዝ በኩል እንዲያልፉ ለማድረግ ጠንካራ እርምጃዎችን እንደሚወስዱ ያሳወቁ ሲሆን ሊረዷቸው ፈቃደኛ ያልሆኑ የኔቶ አገሮችን ደግሞ ክፉኛ ተችቷል። ኢራንም ለተከፈተባት ጥቃት አጸፋ በጠባብ የባህር መተላለፊያው ላይ የሚገኝ ማንኛውንም መርከብ እንደምታገኝ ማሳወቋ ተከትሎ ፕሬዝዳንት ትራምፕ አስፈላጊ ከሆነ አሜሪካ ነዳጅ ጫኝ መርከቦችን በባህር ኃይሏ ታጅባለች ብለው ነበር። ቀጥሎም ደግሞ ኢራን በሆርሙዝ ወሽመጥ በኩል የሚተላለፍ ነዳጅ ለማስቆም ማንኛውንም ነገር የምታደርግ ከሆነ ከተፈጸመባት ድብደባ 20 እጥፍ በላይ የሆነ ኃይል ትመታለች ብለዋል። ፕሬዝዳንት ትራምፕ በተጨማሪም አጋሮቻቸው የሆርሙዝ ወሽመጥ ለማስከፈት እንዲተባበሩ የጠየቁ ሲሆን በርካታ ሀገራት በተለይም በመዘጋቱ የተጎዱ የጦር መርከባቸውን ይልካሉ ብለው ነበር። ነገር ግን የቅርብ አጋሮቻቸው የሆኑት የኔቶ አባላትና እስራኤል አሜሪካ በከፈቱት ጦርነት ውስጥ የመሳተፍ ፍላጎት እንደሌላቸው በመግለጽ ራሳቸውን አርቀዋል። በዚህም የተነሳ የኔቶ አጋሮቻቸውን ፈሮች ሲሉ ዘልፈዋል። የነዳጅ ዋጋ በከፍተኛ ሁኔታ ጨመረ በማለት ያማርራሉ። ነገር ግን በቀላሉ ወታደራዊ ስምሪት የሆርሙዝ ወሽመጥ ለማስከፈት መተባበር አይፈልጉም ሲሉም ተችተዋል። የነዳጅ ዋጋ መቼ እንደሚረጋጋ ማንም አያውቅም። ትራምፕ አጭር ይሆናል ያሉት ዘመቻ የሶስተኛው የዓለም ጦርነት መጀመሪያ ይሆን ወይስ ዓለም በዲፕሎማሲያዊ መንገድ መፍትሄ ታገኝ ይሆን? ጊዜ የሚመልሰው ጥያቄ ነው። ውድ ተመልካቾች እናንተስ በዚህ ጦርነት ዙሪያ ምን ታስባላችሁ? አሜሪካ ኢራንን ማሸነፍ ትችላለች ወይስ የትራምፕ ትልቅ ስህተት ነው? ሐሳባችሁን በኮሜንት አጋሩ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለዓለማችን።